ስፖርት ካሩላ ልነዳ የምችል ሰው ነኝ እንብላችሁ እና አሁን ወደ እንጦጦ እየወጣን ነው ጋይስ ከአዲሱ ገበያ። ያው አሁን እንጦጦ ደርሰናል። ድሮ ፈረስ በጣም ነበር የምጋልበው በነገራችን ላይ አለን ያነሳኝ ፎቶ ዩት እንዴት እንደሚያማምሩ ማለት ነው። ጃፓኒዞች ምን ይላሉ መሰላችሁ? ሞሪዋ ኮኮሮኖ ኩሱሪ ደስ ይላሉ። ጫካ ለልብ መድኃኒት ነው እንደማለት ነው። ሶ ጋይስ እያያችኋቸው ነው። እነዚህ ናቸው የተጋጨ። ከፊታችን ያለው መኪና ተረጋጉ ምናምን አለን። ጃፓን ላይ የለም፣ ምክንያቱም ያው ህግ በጣም የሚከበርበት ሀገር ነው። ሌላኛው እንዳይቀጣ እንዲመተባበራችን ምናምን በጣም ደስ ብሎኛል። አዲስ ገበያ ጃምቦ ህንጻ አካባቢ ነው ያለ ነው። አካባቢው እንደምታዩት ነው። የአዲስ ገበያ ልጆች እንዴት ነው? ተቀይሯል? አልተቀየረም? በዛሬው ቪዲዮአችን ደግሞ እንግዲህ እንጦጦ ነው የምንሄደው። እየነዳን ነው የምንሄደው። ባይ ዘ ዌይ ጋይስ ሹፍርና አዲስ አበባ ላይ ማለት ነው ጋይስ። እንዴት ልበላችሁ? በቃ ምንም ይሄ ስፖርት ካሩላ ልነዳ የምችል ሰው ነኝ እንምላችሁ። በደንብ ነው እጄን የፈተውት እና ጋይስ ዛሬ አሁን ማለት ነው ከከሰዓት ስንት ሰዓት መሰላችሁ? 2 ሰዓት ከምናምን ነው። ከዚህ በኋላ ወደ እንጦጦ ፓርክ ለመሄድ አስበናል። እስቲ እንጦጦ ፓርክ ሄደን እንግዲህ ያለውን ነገር ምናምን አብረን የምናየው ይሆናል። እየነዳን ነው የምንሄደው። ሌትስ ጎ አለን ጋይስ። ይገርማችኋል ማለት ነው የምር አዲስ አበባ ላይ መንዳት ግን በጣም ቀላል ነገር ነው። እኔ የሆነ ከባድ አድርጌ ነበር የማስበው፣ ግን ምንም የሚከብድ ነገር የለውም። ኮንፊደንስ ብቻ ነው የሚፈልገው። በነገራችን ላይ እያየው ነው። ምንም አትናገረኝ፣ እውነታ ነው እያወራ ያለሁት። እና አሁን ወደ እንጦጦ እየወጣን ነው ጋይስ ከአዲሱ ገበያ ወደ እንጦጦ መውጫ እየሄድን ያለ ነው፣ ወደ ፍተሻ መስመር። እና ምን አለ መሰላችሁ መንገዱ ትንሽ ይሄ ጠበብ ይላል። ጃፓን ላይ አክቹሊ መንገዳችን በጣም ጠባብ ነው እንደምታውቁት። እዚህ ደግሞ መጥበቡ ሳይሆን መንገዱ ላይክ መስመር ትንሽ አይከበርም እና የትኛው መኪና አልፎ እንደሚመጣባችሁ አታውቁም። ዊንከር ሳያበሩ ምናምን ነው ግብት የሚሉባችሁ ምናምን ነገርና ያው እሷን እየተጠነቀቃችሁ ከነዳችሁ፣ እኛ እንኳን ያው በጊዜ አምልጠናል። አዲስ የምትለምዱ ሰዎች ግን ያው እሷን ብትጠነቀቁ አሪፍ ነው። ሪኮመንድ አደርጋችኋለሁ። ያው ከርቭ ላይ እንዳደርቡ ምናምን በቃ ይሄ ነው ያለው ነገር። እንግዲህ አካባቢ የተሰራ ነው፣ ፍተሻ አካባቢ ነው ጋይስ። ጉዞ ወደ እንጦጦ ነው። ዌል እንግዲህ ጋይስ ያው አሁን እንጦጦ ደርሰናል። በፍተሻ በኩል ባሉት በሮች ነው እየገባን ያለ ነውና እንደምታዩት እዚህ ጋር እንግዲህ ያው የተወሰኑ መኪኖች ምናምን ነገር እዚህ ጋር ቆመዋል። ሌሎች የሚገቡም አሉ። እዚህ ጋር ደግሞ እየተሰራ ነው። እስቲ እንግዲህ ውስጥ እንግባና ደግሞ ያለውን ነገር እናስጎበኛቸዋለን። ጋይስ ያው አሁን እዚህ ከጀርባችን ያለው ትኬት መሸጫ ጋር ትኬታችንን ገዝተናል። እዚህ ጋር ያለው ሰውዬ መግባት አልፈልግም ብሎ ነው እንጂ ባስገባው እኮ ደስ ይለኝ ነበር። እዚህ ጋር እንደምታዩት እንግዲህ አሁን ወደ ውስጥ እየገባን ነው። ስትገቡ እንግዲህ ጫካ ነው የምታገኙት። በነገራችን ላይ ጋይስ ድሮ ይሄ ፓርኩ ከመሰራቱ በፊት ወደዚህ መጥቼ አውቃለሁ። በጣም ብዙ ትውስታዎች አሉኝ እዚህ አካባቢ ማለት ነው። በጣም ብዙ ነው የምላችሁ። አሁን ያ ሁሉ አልፎ መንገድ ተሰርቶለት ጥበቃ ተበጅቶለት ትላለህ። እያየ ነው። ሰላም ነው አባባ? አለን። ደግሞ ማለት ነው ካልዲ ኮፊ እንዳላላቅም ነበረ። ካልዲስ እዛም አለ ጃፓን ማለት ነው። እዚህም ደግሞ አለ ትልቁ እና በጣም ነው የሚያምረው እንደምታዩት። እንትን ነው ካልተሳሳትኩኝ እኮ ካልዲ ይሄ ቡናውን ያገኘው ሰውዬ ነው ስሙ ማን ነው? እሺ ቡናውን ያገኘው ካሊድ እኮ ካሊድን እኮ ነው ካልዲ ካልዲስ ማለት እኮ ኤስ እኮ ባለቤትነትን ነው የምገልጸው።
እንደምታዩት እንግዲህ ትራሽ መጣያዎች ምናምን አሉ ውስጥ ላይ። በሳይክልና በእግር ምናምን መሄድ ትችላላችሁ። ብቻ እስቲ አሁን ፈረስ መጋለቢያውን እየፈለግን ነው፣ ሰው ልንጠይቅ ነው። ሶ ጋይስ ፈረስ በዚህ ጋር ነው ተብለናል እና ማለት ነው። ድሮ ፈረስ በጣም ነበር የምጋልበው በነገራችን ላይ ላይክ 14 ዓመቴ ላይ ምናምን ፈረስ በጣም ጋልብ ነበርና አሁን ግን እንዴት እንደሆነ አላቅም። በጣም ረጅም ጊዜ ሆኖኛል ፈረስ ከጋለብኩኝ። እስቲ ዛሬ ነው ማየው። እፈራለሁ አልፈራም፣ እንዴት ነው የምጋልበው፣ ጎበዝ ነኝ አይደለሁም፣ አብረን እናያለን። እስቲ እንገመገማለን ጋይስ። ግን በቃ የሆነ አየሩ ፍሬሽ ነው ጋይስ፣ በጣም ደስ የሚለው ማለት ነው። እና ጸጥ ያለ ነው። የመጣንበትም ሰዓቱ ነው መሰለኝ። የሆነ በቃ ጸጥ ያለ ነው። በቃ አላ የሆነ በቃ ጫካ ውስጥ ተፈጥሮ ውስጥ ያላችሁ አይነት ስሜት ነው ያለው። በቃ ኦፍ ኮርስ እዛ ውስጥ ነው ያለ ነው። ግን ይሄ ደግሞ ጋይስ ኩሪፍቱ ሆቴሉ ነው እና እዚህ ውስጥ ምግቦች ምናምን አሉ። አይ ቲንክ ዋው! አየር ግን ማለት ነው እንዴት ደስ እንደሚል አለን ጋይስ ቪዲዮ ውስጥ ይግባ አላውቅም፣ ግን ቅድም ጫካ ውስጥ ምናምን ብዬ ጮኬ ነበርና እንዳጮ ይለኛል። ተሳቆ አለቀ ማለት ካሁን ጮኸ ምናምን ነገር እያለ ዋው ጋይስ እውነት በጣም ነው የወደድኩት። በጣም ፎቶ ቆይ መነሳት ግን አለብኝ እዚህ አካባቢ ላይ ጋይስ። እዛች ጋር ራሱ ፎቶ ይወጣልኛል። እዛ ጋር ያያችኋት እቺ ማማ ነገሯ ዋው! አሁን ጫካ ላይ ጫካ ገረል በዚህ እንሂድ ና እስቲ እናቋርጥ። አድቬንቸርነቱ ምኑ ላይ ነው? አንዴ ጋይስ እሺ ስፋቱ በስማም ጋይስ ሰፊ ነው በጣም። እዚህ ጋር ደግሞ የሆነ ነገር ጽፈዋል። ምንድን ነው የሚለው ይሄ ማለት ማሊክ ኤንድ ምና ኤ ኤንድ ቢ እና እኔ ኖኒዮን ቲው ብዬ ልጻፍ እንዴ? ኤን ብዬ ነው የምጽፈው። ቆይ ኤን ብለን እንጽፋለን እኛም ጋይስ። ይቺን አይታችሁ ፎቶ አንስቶ ኮሜንት ላረገልኝ ሰው ትላለህ እሸልማለሁ። ያው እዛ ጋር ኤን ጻፍኩልህ እኮ አላየውም? ያው እዛ ጋር ኤን ከልብ ቅርጹ በላይ የሰው ፍቅር እና የሰው ፍቅር አቋረጥክ ይለኛል ታውቃላችሁ። ፀሐዩ ደስ ሲል የመጣንበትም ሰዓት በጣም አሪፍ ታይም ነው ጋይስ። ሳንቀርም እዚህ ውስጥ ነው አይ ቲንክ ይሄ ጎጆ ቤት የሚመስለው ነገር እዛ ነው አይ ቲንክ ፈረሶቹ ያሉት። ይጋለባል ዛሬ ይጋለባል ነው የምላችሁ ጋይስ። ያው ጋይስ እዚህ ነው ሆርስ ራይዲንግ ይላል። ዋው አይ ቲንክ የሆነ እንትን ውስጥ ነው የምጋልቡት። ይሄ ክብ ምረው ዞን አለው አይ ቲንክ አይደል? አያችሁት? ያ አይ ቲንክ በዚህ ጋር ነው የምንገባው። ካሸር ኤሪያ እዚህ ነው የምንከፍለው። ያውና እዛ ጋር እኮ ካሸር ኤሪያ። እስቲ የቱ ጋር እንደሚከፈል ጋይስ እየፈለግን ያለ ነው አሁን። ዘ ራይደር ብራንች ሬስቶራንት እቺ ጋር የሆነች ክለብ የምመስል ነገር አለች። ያ አይ ቲንክ እዛ ጋር ነው የምንከፈለው። አሁን ጋይስ እየገዛን ነው ትኬት። ሶ ጋይስ አሁን ተቀብለናል። ይሄ ነው አይ ቲንክ ሪሲቱ። ይሄ ነው። ስንት መሰላችሁ የከፈል ነው? ቼክ ላድርግላችሁ። 800 ብር እና ሁለት አይነት አላቸው። ላይክ ራውንድ 4 ዙር የምትዞሩት አለ። ከዛ ደግሞ ውጪ 1.5 ኪሎ ሜትር ትጋልባላችሁና ለጊዜው 4 ዙር ነው ያደረግነው። እስቲ 4 ዙር ጋልበን ደግሞ ከዛ ያለው እናያለን ማለት ነው። ሌትስ ጎ። እንዴት እንደሚያምር ጋይስ እይታው ምናምን ነገር በጣም ነው ደስ የሚለው። የፈረስ መጋለቢያ ሜዳ ይላል። እንዴት እንደሚሆን እንግዲህ አላቅም ጋይስ። እውነት በጣም ቆይቻለሁኝና ኢቭን የሆነ እንዴት ነው መንገጫገጩን ምናምን እንዴት አንድ ላይ እንደሚደረግ አላቅም። ብቻ ነው እየገባን ነው ጋይስ። እዚህ ውስጥ ነው። ኦኬ እዚህ ነው ማለት ነው። እሺ ሰላም ነው፣ እግዚአብሔር ይመስገን። በቃ ልንገባ ነው ጋይስ። ይብላ አስተላልፋችሁ
ስታርት አለን እኮ ፈረስ የሚያስጋልቡት ማለት ነው። ፎቶ ሲያነሷችሁ ያነሳኝ ፎቶ የት እንዴት እንደሚያማምሩ ማለት እና ደብሊው ኮሜንት ላይ ግቡና ያ ለማንኛውም እስቲ ጋይስ አሁን የሚበላ ነገር እንፈልጋለን። ነው ውጊያ ያደክማል። ሶ ጋይስ እስቲ የሚበላ ነገር ደግሞ እንፈልጋለን። አክቹሊ ሌሎች አክቲቪቲዎችን ማድረግ ፈልግ ነበረ ግን ሩቅ ነው፣ መዞር ራሱ ምናምን አለብንና እስቲ ብቻ በዚሁ ወደ ሌላ ቦታ ደግሞ እንሂድና ምሳችንን በልተን ምናምን ደግሞ ፏፈሽ እንላለን። እስከዛ እስቲ ላስጎብኛችሁ በደንብ። ሶ ጋይስ አሁን እየወጣን ነው። አክቹሊ ምግብ እንበላለን ብለን ነበረ፣ ስናየው ግን ብዙም ደስ አላለንም እዚህ መመገቡና ወጣ ብለን ደግሞ አዲስ አበባን አይተን እንግዲህ የሆነ ቦታ ስትሄደን ምግብ ለመመገብ እንሞክራለን። በዚሁ አጋጣሚ ግን ጋይስ እንደዚህ አይነት ተፈጥሮ ሳይ አንድ የጃፓንኛ ቃል ትዝ አለኝ። ምናልባት ቲክቶክ ላይ ከሄዳችሁ ሰርቻው አይታችሁት ሊሆን ይችላል። ጃፓኒዞች ምን ይላሉ መሰላችሁ? ሞሪዋ ኮኮሮኖ ኩሱሪ ደስ ይላሉ። ሶ ይሄ ማለት ምን ማለት ነው? ጫካ ለልብ መድኃኒት ነው እንደማለት ነው። ሶ እንደምታውቁት እንግዲህ ያው እዚህ ዓለም ላይ ስትኖሩ በጣም ትጨናነቃላችሁ። በተለይ ላይፍ በጣም ሃርድ ነው። ሀስል ስታደርጉ ሁልጊዜም ጭንቀት ውስጥ ነው የምትሆኑትና እንደዚህ አይነት ቦታዎች መታችሁ ደግሞ ንጹህ አየር መቀበል፣ ባጭሩ ይሄን ጫካውን ማየት በራሱ ለልብ መድኃኒት እንደመግዛት ነውና በደንብ እኔም የተስማማውበት አባባል ነው። እናንተም እንግዲህ በተለይ ሀገራችን ላይ ደግሞ እንደዚህ አይነት ቦታዎች በጣም ርካሽ ናቸው። ለሎካል አሁን እኛ 200 ብር ከፍለን ነው እዚህ ቦታ የገባ ነው። በዚህ 200 ብር ግን ይሄን የመሰለ ንጹህ አየር፣ ይሄን የመሰለ ሰላም፣ ይሄን የመሰለ እይታ አግኝተናልና እናንተም እንግዲህ እየመጣችሁ በአቅራቢያችሁ ወደሚገኝ ቦታ እንደዚህ ተፈጥሮ ወዳለበት ቦታ እየሄዳችሁ ነፃነትን እንድታገኙ መክራችኋለሁ። ለማንኛውም ሌትስ ጎ። ጋይስ አሁን ማለት ነው የሱሉልታ መንገድ ላይ ነበር የነበርነውና ከፊታችን ያለው መኪና እንዲ ተረጋጉ ምናምን አለ። ሶ ይሄ ምን አሳየኝ መሰላችሁ? ጃፓን ላይ የለም። ምክንያቱም ያው ምላችሁ ህግ በጣም የሚከበርበት ሀገር ነው። እዚህ ሀገር ደግሞ ማጥፋታችን ሳይሆን በጥፋት ላይ ራሱ ሌላኛው እንዳይቀጣ እንዲመተባበራችን ምናምን በጣም ደስ ብሎኛል እና ስላስገረመኝ ነው በጣም ማለት ነው። ደግሞ የሚገርማችሁ ነበሩ ላይክ ሌሎቹንም እየቀጡ ምናምን ነበረ። ከፊት ያለው መኪና ግን እንዲህ አለኝ ታውቃላችሁ። ከዛ ተረጋጋው ሳልቀጣ አለፍ። ባጭሩ ምን ልላችሁ ነው ደስ ይላል እንዲህ መተባበር ምናምን በጥሩም በመጥፎም ጊዜ ማለት ነው። ይገርማችኋል ጋይስ እዚህ ፊት ለፊታችን የሆኑ መኪኖች ተጋጭተዋልና እዛ ጋር የምታዩት ባሱና የሆነ ክሬን ነገር ነው የተጋጩት መሰለኝ። በጣም ትልልቅ መኪኖች ነው የተጋጩት ማለት ነው። መንገዱ ደግሞ አንድ መንገድ ስለሆነ ያለው ይዘጋጋል ትንሽ ግጭት ከተፈጠረ ማለት ነው። ሶ ጋይስ እያያችኋቸው ነው። እነዚህ ናቸው የተጋጩ። አያችሁት ጋይስ? ይሄ ነው የተጋጩ። ብቻ እየቀረጽን ሁላ መንዳት ጀምረናል ጋይስ። አሁን ጋይስ አዲስ ገበያ ጃምቦ ህንጻ አካባቢ ነው ያለ ነው። እንደነገርኳችሁ እንግዲህ ምሳ ልንበላ ነው። አካባቢው እንደምታዩት ነው። የአዲስ ገበያ ልጆች እንዴት ነው ተቀይሯል አልተቀየረም? እንዴት ታዩታላችሁ? ይሄን አካባቢ ገርማችኋል። ይኸው ለዚህ ደረስኩላችሁ። አዲስ ገበያ ቭሎግ እያደረጉ ለመራመድ አይገርማችሁ? አሁን ሰው ማን እስቲ ወንድ እስቲ ካሜራ ያስክ ብሎ እስቲ አንድ ሰው ይናገረኝ ትላለህ። ብቻ እየሄድን ነው። እዛ ስንደርስ እንገናኛለን። እዛ ጋር እዩት የፍየል ቁርጥ ይላል። ቁርጥ ነው የምንበላው። እንደውም ይርጋ
ይርጋ የፍየል ቁርጥ ይላል። አዲሱ ገበያ ላይ በጣም ታዋቂ ቤት ነው ተብለናል። እስቲ እሱን ሄደን ነው የምንሞክረው። ውስጥ ነው ያለ ነውና በጣም ብዙ ሰው ስላለ ለመቅረጽ ማለት ነው በጣም አዛ ነው። ያው ቁርጣችን መጥቷል ጋይ ጨርሰናል ጋይስ። በልተን ጠጥተን እየወጣን ነው። በጣም ነው የሚያቃጥለው ማለት እና እዚህ አሁን እየለበለበኝ ነው ሲያቀብጠኝ በእንጀራ ብቻ እንዳለ በልቼው እና በቃ ይኸውላችሁ ዛሬ እንደዚህ የሚገርም ውሎ አሳልፈናል። የኔ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።